የተከበራችሁና የተወደዳችሁ የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾቻችን እንደምን ከርማችኋል? ይህ በወቅታዊ ጉዳይ ላይ የምንወያይበት ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን በወቅታዊ ጉዳይ ላይ እዚህ ስቱዲዮ ለመወያየት እንግዳ ጋብዘናል። እንግዳችን ራሳቸውን ያስተዋውቃችሁና ወደ ውይይታችን እናመራለን። እጅግ በጣም አመሰግናለሁ ጥሪዬን አክብረው እዚህ ድረስ ስለመጡ። እኔም አመሰግናለሁ። እስቲ እንግዲህ ለእንግዶቻችን ራስዎትን ያስተዋውቁና ቀጥታ ወደ ውይይታችን እንሄዳለን። ሁሴን ከድር ይባላለሁ። በአዲስ አበባ ዩኒቨርሲቲ መምህር ነኝ። ዶክተር ሁሴን ከድር። እሺ እንግዲህ ሰሞኑን ከከፍተኛ ትምህርት ጋር በተለይ በዩኒቨርሲቲዎች የተለያዩ ችግሮች እየተነሱ ናቸውና እነዚህ ችግሮች ደግሞ ተማሪዎችን አነጣጥረው ጥቃት የመፈጸም ሁኔታ ነው ያለውና እንደው የከፍተኛ ትምህርት ተቋማት ምን መምሰል አለባቸው? ምን ይጠበቅባቸዋልስ? ከከፍተኛ ትምህርት መምህራን ሊሆን ይችላል፣ የትምህርት ቤቱ ፕሬዝዳንት፣ እንደው የከፍተኛ ትምህርት ቤቶች መገለጫውስ ምንድነው ዶክተር? ያው እንደምታውቂው ከፍተኛ ትምህርት የመማሪያ ቦታ ነው። ተማሪዎች ሊማሩበት የሚሄዱበት ቦታ ነው። የከፍተኛ ትምህርት የምታገኝበት፣ የምትጠይቂበት፣ የማታውቂውን የምትረጂበት፣ ማሰብ በሰል ባለ መልኩ የምትጀምሪበትና ከማሰብ አልፎ መጠየቅ የምትጀምሪበት ቦታ ነው። እንደተልኳቸውም ስራቸው መማር ማስተማር ነው። የጥናትና ምርምር ስራዎችን ማካሄድ ነው። ከዛም አልፎ የኮሚኒቲ ሰርቪስ የማህበረሰብ አገልግሎት መስጠት ነው እና ዋናው ትልቁ ነገር ስራቸው የመማር ማስተማር ስራን ማካሄድ ነው። ስለዚህ ፈረንጆቹ it's a place to learn in ይላሉ። እነዚህ ተቋማት በባህሪያቸው ለሚቀበሉት ተማሪ ሴኩሪቲ መስጠት አለባቸው። ሴፍ መሆን አለባቸው። ተማሪዎች ያለ ምንም ጭንቀት ያለ ምንም መረበሽ የሚማሩበት የእውቀት ምንጭ ናቸው ተብሎ ነው የሚገመተው። ከማስተማርም አልፎ እነዚህ ተቋማት ለሀገር ወሳኝ የሆኑ ነገሮችን የሚሰሩ ናቸው። ለምሳሌ የሰው ኃይል ከማምረት አንጻር ሂውማን ካፒታል የምንለው የሰው አእምሮ አስተሳሰብ ብስለት የሚያድግበት ቦታ ነው። ሂውማን ዴቨሎፕመንት የነጻነት የፍሪደም ኤክስፕሬሽን የምትገልጭበት ቦታዎች ናቸው። ከዚህም አልፎ እንግዲህ ለአንድ ሀገር የኢኮኖሚ እድገትም ይሁን ለአንድ ሀገር የኢኮኖሚ ብልጽግና መሰረት የሆኑ ተቋማት ናቸውና በአጠቃላይ እነዚህ ተቋማት የመማር ማስተማር ስራ የሚካሄድባቸው የምርምር ስራ የሚካሄድባቸውና የማህበረሰብ አገልግሎት የሚሰጥባቸው ዋናው ስራቸው መማር ማስተማር የሆነበት ቦታ ነው ማለት ነው። እንግዲህ ዶክተር ዩኒቨርሲቲ ውስጥ ከዚህ በፊትም አንዳንዶች ቅሬታ የሚያነሱበት ነገር ነውና በተለይ የተለመደ ነገር አለ ዩኒቨርሲቲ ውስጥ። ለምሳሌ የኦሮሞ ተማሪዎችን ብንወስድ የኦሮሞ ስነ ልቦና ያላቸው ተማሪዎች ከዚህ በፊትም የማሳደድ እንዲሁም ደግሞ ከትምህርት ቤት የማባረር አይነት ነገሮች ነበሩ ከዚህ በፊት ባለው ስርዓት ማለት ነው። አሁን ደግሞ በዩኒቨርሲቲ ውስጥ እየተደረጉ ያሉት ብሔር ተኮር ጥቃቶች ከምን የመነጩ ናቸው ብለው ያስባሉ? እንዳልኩሽ ነው እንግዲህ አንድ ዩኒቨርሲቲ ወይም ትምህርት ተቋም ማለት በባህሪው የተለያዩ ተማሪዎችን ነው የሚቀበለው። ከታችም ጀምሮ ማለት ነው ትምህርት ቤቶችም ጀምሮ እስከ ዩኒቨርሲቲ ድረስ በባህሪያቸው የተለዩ ተማሪዎችን ነው የሚቀበለው። አንድ አይነት አይደለም። ምን ማለት ነው ይሄ? በአስተዳደጋቸው ሶሻላይዜሽን፣ በፖለቲካ አመለካከታቸው፣ በባህል፣ በአስተዳደጋቸው፣ በሚያደርጉት ነገር፣ በሃይማኖት፣ በብሔር አንድ አይደሉም። ነገር ግን ዩኒቨርሲቲዎች ወይም የትምህርት ተቋማት ለዚህ ሁሉ አንድ አይነት ስታንዳርድ ነው የሚፈጥሩት። ምንድነው የሚባለው? ኤጁኬሽናል ኢንስቲትዩሽንስ አር at the vertex of conflicting values የሚባል ነገር አለ። የተለያየ ጀርባ ይዘው ነው የሚመጡት፣ የተለያየ እውቀት ይዘው ነው የሚመጡት፣ የተለያየ አመለካከት ነው ይዘው የሚመጡት። ይሄንን እንደ ዩኒቨርሲቲ ስታስተናግጂ ክፍል ውስጥ አንድ መምህር ወይም አንድ ፕሮፌሰር የነዚህን ተማሪዎች ጀርባ ማየት አይጠበቅበትም።
ማየትም የለበትም። ስለዚህ ሪጋርድለስ ኦፍ ስለ ብሔሩ ስለ ሃይማኖቱ ስለ አስተዳደጉ ስለ ምናምኑ ውስጥ ገብተሽ ዲስክሪሚኔሽን መፍጠር የማትችይበት ኢንቫይሮንመንት ነው። እነዚህ ተማሪዎች የአስተሳሰብ ልቀታቸው እንዲጨምር መጠየቅ እንዲችሉ መመራመር እንዲችሉ ማወቅ እንዲችሉ ነገ ወጥተው የሀገር ተስፋ እንዲሆኑ ምርታመርቲባቸው ቦታ ነው እና እንደዚህ አይነት ጉዳዮች እንግዲህ ከዚህ በፊት በነበረው ስርዓት በተለያዩ ጊዜያቶች የተለያዩ ነገሮች ነበሩ። ለምሳሌ በኃይለ ሥላሴ ጊዜም በደርግም ጊዜም በ27 አመት በቆየንባቸው ጊዜ የተለያዩ ጉዳዮች ይፈጠሩ ነበርና የአንዱን አስተዳደግ ወይም የአንዱን ብሔር የአንዱን ሃይማኖት ዝቅ የማድረግ ቴንደንሲ የአንዱን ከፍ የማድረግ እንግዲህ አፕስ ኤንድ ዳውንስ ነበሩ። ለምሳሌ በኃይለ ሥላሴ ጊዜ የተማሩ ሰዎች ሲነግሩን ስምሽን ሁሉ እስከ መለወጥ ይደርሳል አንድ መምህር ሚኒስትሪ ከመፈተንሽ በፊት ኦር something like that። ይሄ ባያዝ የተፈጠረበት አሰራር ነው። ትክክልም ያልሆነ አሰራር ነው። በደርግ ያው እንደምታውቁ ሁሉም አንድ አይነት ነገር ስለሆነ ሶሻሊስት ኦሪየንትድ ፐርሶናሊቲ የመፍጠር እንጂ አንዱን ካንዱ የመለየቱ ብዙም አልነበረም። ባለፉት 27 አመታትም እንደዚህ አይነት ችግሮች ታይቷል። እንግዲህ የፖለቲካው ጉዳይ ተርሞይሉ ሲፈጠር አንዳንዴ እነዚህ የፖለቲካ እይታዎች ዩኒቨርሲቲ ውስጥ ሲገቡ ተማሪዎቹን ከዛ የፖለቲካ እይታ ጋር ወይም ከዛ ተቋም ጋር ከድርጅት ጋር ማመሳሰል ለምሳሌ አንተ ኦነግ ነህ አንተ ማን እንደዚህ አይነት ነገሮች ነበሩና በተማሪዎች ላይ ከፍተኛ ጉዳት ሲደርስ ነበር። ያለ ምክንያቱም ተማሪዎች ሲባረሩ ነበር ሲቀጡ ነበር። ይሄ ፌር ያልሆነ ኤንቫይሮንመንት ተፈጥሮ ሃየር ኤጁኬሽን ኢንስቲትዩሽንስ በፖለቲካ ማኒፑሌት በመድረጋቸው የተለያዩ ችግሮች ሲታዩ ነበረ። አሁን እንግዲህ ባለፉት 1-2 አመታት የለውጥ ኢንቫይሮንመንቱም ስላለ የተሻሻሉ ነገሮችም አሉ እንደዛም የቀጠሉ ነገሮች አሉ። የቀጠሉበት ምክንያት በጣም ግልጽ ነው። አሁን የመጣው ለውጥ ወይም የለውጥ ሐሳብ እነዚህ ተቋማት ውስጥ ሰንጥቆ አልገባም። ስለዚህ የለውጡ ኢኒሺዬቲቭ ኢንስቲትዩሽናላይዝድ አልሆነም ማለት ነው። ስትራክቸሩ እንደነበረ ነው። ለ27 አመታት የነበረው የፖለቲካ ኢንተርፌረንስ እነዚህ ዩኒቨርሲቲዎች ውስጥ ስለነበረ አደረጃጀታቸው በዛው የቀጠለ ስለሆነ አሁን ያለው የፖለቲካ ተርሞይል ደግሞ እንትኑን ስለቀየረ ለምሳሌ አንዳንዱ ብሔርተኝነቱ እንትን ረቅጦ ነው ይላል። አንዳንዱ ዩኒተሪ የሚል አስተሳሰብ ያለው በኃይል መጫን የሚፈልግ እንደዚህ አይነት ተርቡለንሶች ስላሉ እነዚህ ዩኒቨርሲቲዎች ሄደው መገለጫነታቸው የማህበረሰቡ ነጸብራቅ ናቸው። ምክንያቱም አንድ ዩኒቨርሲቲ ዝም ብሎ ደሴት አይደለም። በውስጡ ሰብ ሲስተም አለው። ያ ሰብ ሲስተም የሚያረጋቸው ነገሮች አሉ። ማይክሮ ፖለቲክሱ፣ ስትራክቸሩ፣ ገቨርናንሱ እነዚህ በሙሉ እዛ ውስጥ ይታያሉ። ከውጪው ጋር ኤክስተርናል የሆነው ደግሞ ሱፕራ ሲስተም ስላለ ከዛ ውጪ ስለማይሆኑ እሱ ሰንጥቆ ሊገባ ሲሞክር አገባቡን ካልተቆጣጠር ነው አደገኛ የሚሆንበት። ሌላ ደግሞ እንግዲህ በዩኒቨርሲቲ ውስጥ የተለያዩ ዲፓርትመንቶችን በመቀያየር በዩኒቨርሲቲ ውስጥ ለ7-8 አመታት ቆይታ የሚያደርጉ የማይመረቁ ተማሪዎች ነበሩ የሚባል ነገር ይሰማል። መምህራንም በሰፊው እዛ ውስጥ ይሳተፋሉ የሚልም ነገር ያው እንሰማለንና እርሶ እንግዲህ ለዩኒቨርሲቲው ቅርብ ከመሆኑ አንጻር ያን ጊዜ እነዛ ነገሮች ከነበሩ ወይም ደግሞ ተማሪዎች ላይ ተጽዕኖ ሲፈጥሩ ከነበሩ ዛሬ መጣ ያልነው የለውጥ አካል እዚህ ላይ ያደረገው እልባት አለ? እንዳልሽው ነው እነዚህ ተቋማት በደንብ አልጸዱም፣ ሪስትራክቸርድ አልሆኑም፣ ገቨርናንሳቸውም እንደሚባለው አልተሻሻለም። ስለዚህ የነበረው ስትራክቸር እንደቀጠለ ነው። ለዚህ ነው ብዙ ጊዜ ሳነሳ ይሄ ለውጥ በእነዚህ ተቋማት ውስጥ ወደ ውስጥ ገብቶ ስትራክቸራሊ ያልቀየራቸውም የሚል ነገር አለኝ። የአቅም ጉዳይ አለ። ለምሳሌ የተባረሩ ተማሪዎች ከሆኑ ምን ይሰራሉ ከዩኒቨርሲቲ ውስጥ? አንዳንዴ እንግዲህ በ27 አመት ውስጥ ያመጣ ነው ኤክስፒሪየንስ
የፖለቲካ ስራ የሚሰሩ የሴኩሪቲ ስራ የሚሰሩ ተማሪ ያልሆኑ እዛ ውስጥ የሚኖሩ የሚንቀሳቀሱ ኃይሎች የተለመደ ነው። ያም ሆነ ግን አሁን ዋናው ጉዳይ ያሁኑ ትኩረት መሆን ያለበት አሁን በሃየር ኤጁኬሽን ኢንስቲትዩሽንስ አካባቢ የተፈጠረው ነገር ለምንድን ነው የተፈጠረው? እንዴት ነው የተፈጠረው? ምንድነው ምክንያቱ የሚለውን ማየት ያስፈልጋል። ምክንያቱም አሁን ዩኒቨርሲቲ ውስጥ ያለው ሁኔታ ወይም ዩኒቨርሲቲዎች ውስጥ ከፍተኛ ትምህርት ውስጥ ያለው ሁኔታ አንገት የሚያስደፋ አይነት ነው፣ አሳዛኝ ነው። በመሰረቱ እነዚህ በከፍተኛ ትምህርት ውስጥ ገብተው ለመማር የሚመጡ ተማሪዎች በጣም አፕስ ኤንድ ዳውንስ ውስጥ አልፈው ችግር ተቋቁመው እዚህ የደረሱ ናቸው። አንዳንዶቹ እናቶቻቸው ከመቀነታቸው ፈተው አባቶቻቸው ያለ ጫማ በደንብ እንኳን ምግብ ሳይመገቡ እነሱን አስተምረው ነገ ይደርስልኛል ያውቅልኛል ስራ ይዞ ለራሱም ሆኖ ለቤተሰቡም ሆኖ ለክልሉም ሆኖ ለሀገሪቱም ሆኖ የሆነ ኢንፑት ይኖራል ብለው ነው ወደዚህ በተስፋ የሰደዷቸው። ለምንድን ነው የሚልኳቸው? እነዚህን ተቋማት ስለሚያምኑ ነው። ሃየር ኤጁኬሽን ኢንስቲትዩሽንስ ልጆቼን ያስተምርልኛል ብለው ስለሚያምኑ ነው። አሁን እኔ ከራሴ ኤክስፒሪየንስ ስረዳ እዚህ አካባቢ የሚመጡ ተማሪዎች በተፈጥሯቸው ለረብሽ፣ ለዱላ፣ ለመገዳደል፣ ለመደባደብ የሚሄዱ አይደሉም በባህሪያቸው። ምክንያቱም ቢያንስ ማሰብ ይችላሉ። ክሪቲካሊ ማሰብን ነው እንጂ የምናስተምረው እነዚህ ተማሪዎች ማትሪክ አልፈው ብስለት ያላቸው ብቃት ያላቸው ተማሪዎች ናቸው ተብለው ነው የመጡትና ወደ ግድያ፣ ወደ ዱላ፣ ወደ መደባደብ የሚጋበዙ አይደሉም እንደመጡ። ዋናው ነገር እንግዲህ ለምን ወደዛ ተከደ ሲባል የውጭ ኢንተርፌረንስ ያለ ይመስለኛል። ይሄ በጥናት መደገፍ ያለበት ሆኖ መንግስት በአስቸኳይ ማጣራት ያለበት ነገር ሆኖ ከውጭ የራሳቸውን የፖለቲካ ኢንትረስት ለማራመድ በተማሪዎች በኩል የሚያስቡትን ነገር ማስፈጸም የሚፈልጉ ኃይሎች ያሉ ይመስለኛል። ይሄ አደገኛ ነው። ይሄ አሁን የተፈጠረውን ተፈጥሯል። ከዚህ በፊትም እንግዲህ ሀሳብን ፖለቲካን ለማራመድ ሰዎችን መግደል ይሄ አገር እንደው ካልቸር አድርጎታል። ለምሳሌ የ60ዎቹን የ70ዎቹን ወጣት ስታይ ለስንት ጉዳይ ለስንት ነገር የሚሆን ጄኔሬሽን ነው የረገፈው። በደርግም ጊዜ እንደዚሁ ነው። እንግዲህ ከዛም አልፎ በ27 ዓመታት ውስጥ ሰው ማሰር፣ መደብደብ፣ መግደል፣ የራስን ፖለቲካ ኢምፖዝ ለማድረግ በተማሪዎች በኩል መንቀሳቀስ ይሄ አደገኛና አደገኛ ስለሆነ አገርንም የሚበድል አንድነት፣ ተስፋ፣ አገር ልማት የምንለውን ነገር ኩዌስችን ውስጥ የሚያስገባ ስለሆነ አይ ቲንክ የሚመለከታቸው ክፍሎች በተለይ መንግስት ፈጣንና የማያዳግም እርምጃ መውሰድ አለበት። አጣርቶ ትራንስፓረንት በሆነ መልኩ ለህዝብ ይፋ ማድረግ አለበት። ከዚህ ጋር የተያዙ ተቋማትም አሉ። ለምሳሌ ሳይንስና ቴክኖሎጂ ትምህርት ሚኒስቴር በቀጥታም ባይሆን ጀነራል ኤጁኬሽን ላይ የሚሰራው ትምህርት ሚኒስቴር ከፍተኛ ኃላፊነት ያለባቸው ይመስለኛል። ስለዚህ የትምህርት ተቋማት ሆነው እንዲቀጥሉ በተለይም የከፍተኛ ትምህርት ከውጭ ኢንተርፌረንስ የሚጸዱበት ፖለቲካን ሳይሆን የፖለቲካ ኢንተርቬንሽን ሰርተው በተማሪዎች በኩል መጠቀም የሚፈልጉ ኃይሎች መቆረጥ አለባቸው። ወደ ዩኒቨርሲቲ መግባት የለበትም። ይሄን ካላደረግን በስተቀር አሁን የሚታዩ ተማሪዎችን የመግደል አባዜ ሳቬጅ ነው። ወደ ኋላ የቀረ በግድያ የሚያምን በማጣላት የሚያምን አደገኛ ጉዳይ ነው። በእኔ አስተሳሰብ መንግስትም ቢሆን በሶስት ጉዳዮች ላይ ሲሪየስ የሆነ ሜጀር መውሰድ አለበት። አንደኛ ከእምነት ጋር በተያያዘ የሚመጡ ግጭቶችን በጣም በትልቅ አቴንሽንና ትኩረት መስራት አለበት፣ ጊዜ መስጠት የለበትም። ሁለተኛው በብሔር ብሔረሰቦች መካከል ግጭት ለማድረግ የሚሞክሩ ኃይሎችን ሲሪየስሊ ይሄንን መቆጣጠር መቻል አለበት። ሶስተኛውና አደገኛው ቦምብ ወይም ፈንጂ በየምቆጥረው ነው በሃየር ኤጁኬሽን አካባቢ በትምህርት ቤቶች አካባቢ የሚደረገው ነገር በአግባቡ ካልታየና በአግባቡ ካልተያዘ በስተቀር እቺን ሀገር
ምንወዳትን ልንፈጥራት ምንፈልገው ነገር ዲስኢንተግሬት ወደ ማድረግ ሊሄድ ይችላል ስለዚህ በጥንቃቄ መታየት ያለበት ይመስለኛል ከዚህ ጋር ታይዞ እንግዲህ አሁን ተርሞይሉን ታያለሽ እንግዲህ ጠርዝ ይዞ አንዳንዱ አንድ ሀገር አንድ ቋንቋ አንድ ባህል አንድ ባንዲራ የሚል ግሩፕ አለ ይሄን ኢምፖዝ ሊያደርግ ይፈልጋል በተማሪዎች በኩል ገብቶ ይሄንን ኢንሰርት ማድረግ ይፈልጋል ሌላው ጫፍ የፌደራሊዝም ጉዳይ አለ ትሩ ፌደራሊዝም አድቮኬት የሚያደርጉ ይሄ ተርቡለንስ ዩኒቨርሲቲ ውስጥ ገብቶ ተማሪዎቹን ማበጣበጥ የለበትም ዲስከሽን ይፈልጋል መነጋገር ይፈልጋል ኢምፖዝ ማድረግ አይጠይቅም ህዝብ የሚፈልገውን ነገር ማድረግ የፖለቲከኞቹ ጉዳይ ሆኖ ዩኒቨርሲቲዎች የመማሪያ ቦታ መሆናቸው መረጋገጥ አለበት ዶክተር ከዚህ ጋር ተያይዞ እንግዲህ አንዳንድ የሆነን ዘር እንጠላለን ወይም ደግሞ ይሄ ዘር ማለት እንዲ ነው የሚሉ አመለካከት ያላቸው የዩኒቨርሲቲ መምህራን እዛ ቦታ ላይ መምህር ሆነው ሲገኙ ያለባቸው የተማሪዎች ላይ የሚያደርሱት ጫና ምንድነው የሆነው አንድ አስተማሪ ለምሳሌ የትግሬ ወይም ደግሞ የአማራ ወይም የኦሮሞ ህዝብ እንዲ ነው ብሎ የፈረጀ አስተማሪ እዛ ዩኒቨርሲቲ ላይ ሄዶ መምህር በሚሆንበት ጊዜ የሚኖረው ጫና ተማሪዎች ላይ እንዴት ያዩታል ለኔ በኔ አመለካከት አንድ መምህር በየትኛው ደረጃ ፕራይመሪ ሚውን ሰከንደሪ ሚውን ተርቸሪ ኤጁኬሽን ላይ ዩኒቨርሲቲ አካባቢ እንደዚህ አይነት አመለካከት ካለው መምህር ባይሆን ይሻላል ማለት ነው ባጭሩ መምህር በባህሪው የሚያረጋቸው ነገሮች አሉ የማያረጋቸው ነገሮች አሉ ተማሪዎች ክፍል ውስጥ ሲገቡ ለዛ መምህር እኩል ናቸው ሪጋርድስ የሃይማኖት ጀርባቸውን አይም የብሔረሰብ ጀርባቸውን ማየት የለበትም የአስተዳደጉን ጉዳይ እዛ ውስጥ ገብቶ መዘላበድ የለበትም ተማሪዎችን በተማሪነታቸው ነው የሚያየው ለዚህ ነው ቅድም ያነሳልሽ we are at the vertex of conflicting values ያልነው ለዚህ ነው የተለያየ እይታ የተለያየ አመለካከት የተለያየ ፖለቲካል አፊሊዬሽን ያለው ከተለያየ ብሔረሰብ ከተለያየ አስተዳደግ ከተለያየ ማንነት የመጣ ስለሆነ ክፍል ውስጥ ሲገባ ለመምሩ ይሄ ምክንያት ሊሆን አይችልም ኮንሲደርም ሊያርጋ ይገባል ዶክተር የለም ወይ ግን ለምሳሌ ሞያና ክብሮ ከመስራት አንፃር በአጠቃላይ ስናየው ዩኒቨርሲቲ ውስጥ የሚሰሩ መምህራን እንደዚህ ናቸው ማለት አይቻልም ግን አልፎ አልፎ እንደዚህ አይነት መምህራን ይጠፋሉ ማለት ደግሞ አይቻልም ቅድም ላነሳልሽ ሞክሬ ነበር ለምሳሌ አንዱ የኔ መምህር የሆኑ በኃይለ ሥላሴ ጊዜ ተማሪ የነበሩ ሰው ሲነግሩን ነበርና ስምንተኛ ክፍል ስም እየጠራ መምህሩ ምትነግሪውን ስም አውቶማቲካሊ ይቀይሯል ወደ የሚፈልገው ማለት ነው በዛ ስም ሊጠራው አይፈልግም ወይም እንዲጠራ አይፈልግም ይሄ ሼም ነው ያ በዛ ጊዜ የነበረ ነው አሁን በዚህ ጊዜ ግን በዚህ ሴንቸሪ እንደዚህ አይነት መምህር ዩኒቨርሲቲ ውስጥ መኖር የለበትም የሚል አመለካከት አለኝ የሉም ወይ ለሚባለው አሉ ግን ማጠቃንት ማለት አይደለም ጀነራላይዝ ማድረግ አንችልም ፊው በጣም ጥቂት የሆኑ ወይ የሙያውን እንትን ያልተረዱ ማንነታቸው ውስጣቸው ለሙያው ራሱን ያልሰጡ ከሆነ ይሄን ሊያደርጉ ይችላሉ ተማሪው ላይ የሚያሳድሩት ተጽዕኖ እንደዚህ አይነት መምህሮች አሉ ካልን ተማሪው ላይ የሚያሳድሩት ስነ ልቦናዊ ጫና ተማሪውን በተለያዩ አይነት ነገሮች ተማሪው አሁን በተለይ የጥቃቱ ሰለባ የሆነ ያለው ተማሪው ነውና ምንድነው የሚያሳድሩት ጫና ይሄ ካለ ከፍተኛ ጫና ያሳድራል ኦብቪየስ እኮ ገና ለገና አንቺ አሁን ስምሽን ስትናገሪ ኦፌንድ የሚሆን መምህር ካለ ማሰብ ትጀምሪያለሽ ይሄ ሰው ከስሜ ከጥላኝ ከዛ በኋላ ምንድነው የሚያደርገው ተማሪዎች እንግዲህ ብዙ ነገር ያስባሉ ስለ መማር ማስተማሩ ክፍል ውስጥ ሪስፔክት ይፈልጋሉ these are human beings እኮ የፊትሽን ኤክስፕሬሽን ሁሉ ያሉ ተማሪዎች ካልተመቻቸው በጣም ይጨናነቃሉ ስለዚህ መምህሩንም ትምርቱንም ወደ መጥላትም ሊሄዱ ይችላሉ ሪአክትም ሊያደርጉ ይችላሉ ዛሬ እንደ ድሮ አይደለም ለምሳሌ ስምሽን ስትነግሪው ይሄ ስም አይሆንም ይቀር የሚልሽ መምህር ቢኖር እንደዚህ አይቀበሉም ሰዎች ሪአክት ያደርጋሉና ይሄ አደገኛ ነው ስለዚህ ተማሪዎች እኩል በሆነ ፕላትፎርም ላይ ነው ትሪት መደረግ ያለባቸው ይሄን የማያደርጉ መምህራን ካሉ አይ ቲንክ ዩኒቨርሲቲው ዜሮ ቶለራንስ ነው መጠቀም ያለበት ፋየር ማድረግ ይጠበቅበታል እንደዚህ አይነት ምክንያቱም
እነዚህ ኢንስቲትዩሽኖች በባህሪያቸው ለዚህ የተመቹ አይደሉም ወይም ይህንን ጉዳይ አይፈልጉም። ምክንያቱም ሃየር ቲንኪንግ የማሰብ የብስለት የነገውን የማለም አይነት ነገር ነው። ዛሬ ኮኛ ትንሽ አሳንስ ነው እንጂ ሃየር ኤጁኬሽን ኢንስቲትዩሽንስ የክልል ጉዳይ ብቻ አይደሉም፣ የሀገር ጉዳይ ብቻ አይደሉም። ለዚህ ነው እኮ ግሎባላይዜሽን ኦፍ ሃየር ኤጁኬሽን ኢንተርናሽናላይዜሽን ኦፍ ሃየር ኤጁኬሽን ክሮስ ቦርደር ኤጁኬሽን የሚባለው ለዚህ ነው። ከየትም ዳ ያ ትምህርት ቤት ለሁሉም እኩል የሆነ ሜዳ ነው መሆን ያለበት። ስለዚህ ሰዎችን በእኩልነት ትሪት የሚያደርግ ሰርቭ የሚያደርግ አይነት ኢንስቲትዩሽን መሆን ያለበት። እንግዲህ ቅድም አንስቻለሁ፣ እነዚህ ተቋማት የውጪው ሪፍሌክሽን ናቸው፣ የማህበረሰቡ ነጸብራቅ ናቸው፣ የፖለቲካው፣ የኢኮኖሚው፣ የባህሉ ነጸብራቅ ናቸው። ተማሪዎችም ከዛ ነው የሚመጡት፣ መምህራንም ከዛ ነው የሚመጡት፣ የአስተዳደር ሰራተኛውም ከዛ ነው የሚመጣው። ሙሉ በሙሉ ይጸዳሉ ማለት አይደለም። ነገር ግን ይሄ ነው መሆን ያለበት። ለምሳሌ እንደምታውቁ አንዳንዶቻችን ውጪም ተምረናል። ከየት ነው የመጣው? ለምንድን ነው የመጣው? ብሔረሰብ ምንድነው? ሃይማኖት ምንድነው? ምናምን የሚባል ጥያቄ የለም። ኢኳሊ ነው ትሪት የምትደረግ። እኔ በኔ ኤክስፒሪየንስ ስማር ከ47 አገሮች ከመጡ ሰዎች ጋር ነው የተማርኩትና አንተ ከዛ ነው የመጣው አንተ ከዛ ነው የሚባል ነገር የለም። መጀመሪያ ሶሻላይዝ ይደረጋሉ፣ ካልቸራቸውን ይነጋገራሉ፣ ምን ውስጥ እንደነበሩና አገራቸው ምን እንደሚመስል የትምህርት ስርዓታቸው እንደሆነ ይግባባሉ። እንደውም ሁላችንም ኢን ማይ ካንትሪ ስለምንል ያኔ ተቸግረው ኢን ማይ ካንትሪ ፌስ አሉት የመጀመሪያውን 3 ወር። ይሄ ለምንድነው? ለማስተዋወቅ ነው። በባህል፣ በሃይማኖት፣ በአመለካከት፣ በአኗኗር፣ በአመጣጣችን ስለምንለያይ አትሊስት ለማዋሃድ ተፈልጎ ነውና ምናልባት አንዱ ትልቁ ጋፕ መስሎ የሚታየኝ በተለይም በሃየር ኤጁኬሽን አካባቢ ተማሪዎች ሲመጡ በቂ የሆነ ኦሪንቴሽን አይሰጣቸው። ማወቅ አለባቸው። ተማሪዎቻችን አንዳንዶቹ ከገጠር ጭምር ነው የሚመጡት እና እዚህ ደግሞ የተለያዩ ግሩፖች አሉ። የሀብታም ልጅ አለ፣ ፖለቲካ ውስጥ ኢንቮልቭ ሲያደርግ የነበረ ልጅ አለ፣ ሃይማኖት ውስጥ ኢንቮልቭ ዝም ብሎ ጠልቆ የፒር ግሩፕ ውስጥ እንዳይገባ አንዳንዴ አላስፈላጊ ነገሮች ሁሉ ሲሰሩ ታያለች። ተማሪዎች ኦሪንቴሽኑ ሊሰጣቸው ይገባል በደንብ። ይሄ ዝም ብሎ የማስተዋወቅ የፖለቲካ ጩኸት ብቻ ሳይሆን ተማሪዎቹ ምን ማድረግ እንዳለባቸው፣ የከፍተኛ ትምህርት ተቋማት ባህሪያቸው ምን እንደሆነ፣ ከነሱ ምን እንደሚጠበቅ፣ መብታቸው ምን እንደሆነ፣ ግዴታቸው ምን እንደሆነ በትክክል ማሳወቅ ማስተማር ይጠበቅባቸዋል። እነዚህ ተቋማት ራሳቸው ለዚህ ጉዳይ ተዘጋጅተዋል ወይ? እኔ ጥያቄ አለኝ። ምክንያቱም አሁን እንደምታዩ ባለፉት ጊዜያት አንድ አመት ተኩል የለውጥ ጊዜ ነው። ለውጥ አለ፣ ለውጥ እየገባ ነው ነውና እዚህ ውጪ የምንጨኸው ነገር በሙሉ እነዚህ ኢንስቲትዩሽንስ ውስጥ ገብቷል ወይ ብለሽ ሲጠይቂ ጭራሽ በበራቸው መላለፈም አንዳንዶቹ። ምክንያቱም የፖለቲካ ስትራክቸሩም እንደዛው ነበር፣ በቦታውም ላይ ያሉት ሰዎች እንደዛው ናቸው። እንደውም የቴንደንሲ ኦፍ ተመራርጠው ቁጭ መመቻቸት ምናምን አይነት ነገር ነው ያለውና ይሄ አደገኛ ነው። እነዚህ ተቋማት የለውጥ መሰረት ስለሆኑ ለውጡ ወደ እነሱ ገብቶ ኢንስቲትዩሽናላይዝድ መሆን አለበት፣ መሰረት መያዝ አለበት። ለዚች ሀገር እድገትም ለዚች ሀገር ውድቀትም የከፍተኛ ትምህርት ተቋማት መሰረት ናቸው። እንደምታውቂው በኃይለ ሥላሴ ጊዜም በደርግም ጊዜም አሁን ኢህአዴግ ከመምጣቱ በፊትም የለውጡ እንቅስቃሴዎች ምንጫቸው ከነዚህ ዩኒቨርሲቲዎች ውስጥ ስለሆነ በጥንቃቄ መያዝ ያለባቸው ተቋማት ናቸው ብዬ ገምታለሁ። እንግዲህ አሁንም ስንነጋገር እንደነበር ነው ዩኒቨርሲቲዎች ሙሉ በሙሉ ከፖለቲካዊ አመለካከት ነጻ አይደሉም ካልን ዩኒቨርሲቲዎች ነጻ ሆነው ከፖለቲካ ፓርቲዎችም ሆነ ከፖለቲካ ተቋማት ነጻ ሆነው ትምህርት ቤት ብቻ እንዲሆኑ ምን መደረግ አለበት? እኔ እንደምታየኝ ዩኒቨርሲቲዎች ናቸው፣ ትምህርት ቤቶች ናቸው፣ የመማሪያ ቦታ ናቸው። ቅድም ለማንሳት ሞክሬያለሁ። ተማሪዎች ቤተሰብ ልኮ ወደ እነዚህ ተቋማት ሲገቡ በጣም ሴፍ ሰኪዩርድ የሆነ ለመማር የተመቻቹ ቦታዎች ናቸው መሆን ያለባቸው። የጦር ሜዳ መሆን የለባቸው፣ የግጭት አውድ መሆን የለባቸው። አሁን እንደምናየው መንግስትም አንዳንዴ ራሱ አሁን ከሳይንስ ኤንድ ሚኒስትሪ ኦፍ ሳይንስ ኤንድ ሃየር ኤጁኬሽን የተሰጠው መግለጫ
ከውጪ የገቡ ኃይሎች እንዳሉ ይጠቁማል። መታወቂያ ያላቸው እዛ ውስጥ የሚቆዩም እንዳሉ እንደዚህ አይነት ነገርም አለ። ከውጪ የገባ ኢንትረስት ያለው ኃይልም እንዳለ እኔ ይሄ አደገኛ ነው። መንግስት ይሄንን ሲሪየስሊ መቆጣጠር አለበት እኮ። ያ ተቋም ሰራተኞቹን ያውቃል፣ መምህራንን ያውቃል፣ ተማሪዎችን ያውቃል። አይዲያ ያላቸው እነዚህ ከውስጥ አንድ ኃይል ሲገባ ለምንድን ነው የሚገባው? ገብቶ ደግሞ የሚያሳዝነው ያቺ እናት የምትጠብቀውን ቅድም ያልኩሽ እናት ያ አባት የሚጠብቀውን ልጅ ገሎ አስክሬን እስከ መላክ ድረስ ደርሰናል። ዛስ ሼም። ለዛውም በዚህ ሴንቸሪ ሰዎች በሌላ ሀገር እኮ እንኳን ሰው ወፍ መግደል ያስጠይቃል። ይሄ አደገኛ ነው። የሞራልም ጥያቄ ነው፣ የሂዩማኒቲም ጥያቄ ነው፣ የህግም ጥያቄ ነው። አይ ቲንክ ይሄ አደገኛ ነው። አሁን የተባለው ከውጪ የገባ ኃይል ነው እንደዚህ ነው። አንዳንዴ ደግሞ ቀለል እናደርገውና የኳስ ላይ ነው የተጣሉት። እንደዚህ አይነት ነገር የለም። መንግስት እንደ መንግስት አክት ማድረግ አለበት። ማን ነው የገባው? እንዴት ነው የገባው? ለምንድን ነው የገባው? ግድያው ለምንድን ነው የተፈጸመው? ይሄ ወንጀል ስለሆነ አጣርቶ በአስቸኳይ ይሄ መሸፋፈኑ ቀርቶ ለህዝብ ማሳወቅ አለበት ይሄን የሰራውን አካል። አለዚያ ቤተሰብ አምኖ ልጆች ወደ ትምህርት ቤት ልኮ ወደ ሃየር ኤጁኬሽን ተቋማት ልኮ አስቀምጥልኝ አስተምርልኝ ያለውን እንትን አስክሬን ስትልኪለት ሁለተኛ አያምንሽም እንደው። ስለዚህ እነዚህ ተቋማት መላክ ራሱ ኩዌስችን ውስጥ ይገባል ማለት ነው። መንግስትም ማመን ራሱ ኩዌስችን ውስጥ ይገባል ማለት ነው። ይሄ ከዚህ አልፎ ያ ተገሎ ወደሚሄድበት የሚሄደው ልጅ ዝም ብሎ ሜዳ ላይ የተቀመጠ ልጅ አይደለም። አባት አለው፣ እናት አለው፣ ጎሳ አለው፣ ማህበረሰቡ ያውቀዋል። የራሱ የሆነ ብሔር የራሱ የሆነ ሃይማኖት አለው። ይሄ ዲፕ እንትን ሄዶ የመከፋፈል አይነት ቴንደንሲም ሊያመጣ ይችላል። አደገኛ ነው ይሄ። ስለዚህ አገርን ላለመረበሽ፣ ህዝብን ላለመረበሽ የሃየር ኤጁኬሽን እነዚህ ከፍተኛ ትምህርት ተቋማት የተሰጣቸውን ስራ ብቻ እንዲሰሩ ለማድረግ ይሄ የውጪ ኃይል የሚለው ነገር መወገድ አለበት። ፖለቲካ ሌላ ጉዳይ ነው። ያውልሽ እነዚህ ተቋማት ውስጥ እኮ ተማሪዎች ስለ ፖለቲካም ስለ ፊሎሶፊም ስለ ፖሊሲም ያወራሉ። ማውራትም አለባቸው። አካዳሚክ ፍሪደም መኖር አለበት። እንዲዋዩ እንዲነጋገሩ በሐሳብ ለሐሳብ እንዲፋጭ ማድረግ አንድ ጉዳይ ሆኖ ያንድን የፖለቲካ ኢንትረስት ግን ኢምፖዝ ለማድረግ ከውጪ እጁን ያረዘመ ኃይል ካለ ያንን እጅ መቁረጥ የመንግስት ኃላፊነት ነው። ይሄ አንዱ ጉዳይ ነው። ሁለተኛው የሳይንስና ሃየር ኤጁኬሽን ሚኒስትር ስራው ይሄ ነው። አንዱ ስራው ይሄ ነው። ዩኒቨርሲቲዎችም ቢሆኑ ስራቸው ዋና ስራቸው ይሄ ነው። ስለዚህ የመጣውን ልጅ ሴፍ ሴኩርድ ሆኖ በአግባቡ እንዲማር ማድረግ የግድ ነው የሚሆነው ማለት ነው። እንደምታዩ አሁን ተርቡለንሱ ከፍተኛ ነው። ቅድም እንዳልኩሽ ማለት ነው። ግማሹ የራሱን ኢምፖዝ ማድረግ ይፈልጋል። ክርር ያሉ ነገሮችም አሉ። ለምሳሌ ዩኒተሪ የሚለው ዊንግ አለ። ፌዴራሊዝም፣ ትሩ ፌዴራሊዝም እንደዚህ አይነት የብሔር የሃይማኖት በጣም ቴንሽን አለና እነዚህ ነገሮች ኢሮድ እንዲደረጉ ሚኒማይዝ ተደርገው ሰዎች በእኩልነት ተማሪዎች በእኩልነት ሰርቭ የሚደረጉበት ኢንቫይሮንመንት ካልፈጠርን በስተቀር ለዚህችም ሀገር አደገኛ ነው። መንግስትም የማያዳግም አስተማሪ የሆነ እርምጃ ነው መውሰድ ያለበት ብዬ ገምታለሁ። አዎ እንግዲህ አሁን ያለውን ለውጥ ወይም ደግሞ አሁን ትንሽ እንኳን ያለውን አንጻራዊ ለውጥ ያመጡት ወጣቶች ናቸው ማለት ይቻላል። ብዙ ወጣት መስዋዕትነት የከፈለበት ለውጥ ነው። ወጣት ማለት እንግዲህ የዩኒቨርሲቲ ተማሪዎችን ይጨምራልና አሁን በዚህ ለውጥ ውስጥ ለተማሪዎች መጣ ብለን ልንናገር የምንችለው ነገር አለ? ምን አገኘ ተማሪው? እንግዲህ ከኋላ ብዙ ጥያቄ ያለው ወደ እንትን ብታመጪ ነው ማለት ነው። ወጣቶቹ በማንኛውም ሀገር ለውጥ ሲኖር ፓራዳይም ሺፍት ሲኖር ወጣቱ ኃይል ነው የሚመጣው። ምክንያቱም ዩዝ የምንለው ክፍል ነው ለውጥ የሚፈልገው። ጠያቂው እሱ ነው፣ ቻሌንጅ የሚያደርገው እሱ ነው። በየትኛውም ሀገር እንዳጋጣሚ ሆኖ በእኛም ሀገር የሆነው ይሄ ነው። ለምሳሌ ኦሮሚያ ውስጥ ብታይ የኦሮሞ ህዝብ ለዚህን ያክል አመት ለረጅም አመት ሩቅ ባንሄድስ ከ50ዎቹ ጀምረን እንኳን ነው ሳይማሩ
ወጥተው ስለ ትምህርት ስለ ነጻነት ስለ መብት ጠመንጃ የተኩሱ ሰዎች አሉ ከዛ ጊዜ ጀምሮ ኩሙሌቲቭ ኢፌክት ነው እና የዚህ ትግል ውጤት መጥቶ በኃይለ ሥላሴም ውስጥ አልፈን መጣን በደርግም መጣን በ27ቱም አመት ያ የምታዩ ነገር መታሰር መገደል ቶርቸር መኮላሸት እነዚህ በሙሉ ተደምረው መጥተው ህዝቡን ሪቴት ያደርጉ ስለሆነ በተለይም ኦሮሚያ ውስጥ የኦሮሞ ህዝብ የሚገባውን እያገኘ ስላልነበረ ብሶት ነበረው ያ ብሶት በዚህ ኃይል ነው የተገለጸው እነዚህ ቄሮ ቀሪ የምታያቸው ወጥተው ደረታቸውን ሰጥተው ታንክ ሳይፈሩ ስናይፐር ሳይፈሩ ጥይት ሳይፈሩ ግንባራቸውን ሰጥተው ታግለዋል ይሄ ሊካድ አይገባም ሁሉ ጊዜ እንደምለው ከጀርባቸው ደግሞ ብዙ ሰው አለ ብሎ አንዳንድ ሰው ቄሮ ቀሪ ምናም ብሎ ለብቻ መገንጠል እንደሚፈልገው ሳይሆን ቤተሰብ አለ እናት አባት ገዳል ይደርሳሉ ያገር ሽማግሌዎች አሉ ኦኬ ምሁራን አሉ እነዚህ ልጆች ለብቻቸው የቆሙ ሳይሆን በዚህ ሰፖርት ተደርጓል ምክንያቱም ብሶቱ ትክክል ስለሆነ በእነሱ ነው የተገለጸው እነዚህ ተማሪዎች ናቸው እንግዲህ የከፍተኛ ሁለተኛ ደረጃ ትምህርታቸውን ጨርሰው ወደ ዩኒቨርሲቲ እየገቡ ያሉት ምን አገኙ የሚለው ነገር እንዳለ ሆኖ ዩኒቨርሲቲ ከገባ በኋላ ሞት ዲዘርቭ ያደርግም ማለት ነው ይሄ ወጣት ለውጡን ያመጣው ራሱ እሱ ነው ስለዚህ በአግባቡ መያዝ አለበት የሚል ነገር አለኝ ነገር ግን ምን አገኙ የሚለው ነገር ስፔሲፊካሊ ወደ ኦሮሚያ ከተመለስ የኦሮሞ ህዝብ ሲያነሳቸው የነበሩ አንኳር ትላልቅ ጥያቄዎች ነበሩ አሁን እንደምታውቁ ማለት ነው ከነዚህ ውስጥ ለምሳሌ አፋን ኦሮሞ የፌደራል ቋንቋ እንዲሆን የአዲስ አበባ ላይ ኦሮሞ ያለው መብት የዲሞክራሲ የመልካም አስተዳደር ግልጽነት ተጠያቂነት የራስን ሪሶርስ የማስተዳደር የሀብት ባለቤት የመሆን ለምሳሌ መሬት እነዚህ የመሳሰሉ ጥያቄዎች ትላልቅ ጥያቄዎች ናቸው እነዚህ ጥያቄዎች ተመልሷል ወይስ አልተመለሱም ብለን ስንጠይቅ በእኔ አመለካከት አልተመለሱም አንዱም አልተመለሰም አንዳንድ የተመለሱ ነገሮች አሉ ለምሳሌ ፕራይም ሚኒስተሩ ስልጣን ከያዙ በኋላ የማይታመኑ ስራዎችን ሰርተዋል ሰዎችን ከስር ለቀዋል ኦኬ ሚዲያ አሁን እንደምታዩ ነው OMN ጨምሮ አገር ውስጥ ገብቶ እንዲሰሩ ሌሎች ሚዲያዎች ለሞት የሚፈልጉ የሞት ፍርድ የተፈረደባቸው ሰዎች ወደ አገር ውስጥ ገብተው እንዲንቀሳቀሱ ውጪ የነበሩ የፖለቲካ ኃይሎች ኢንክሉዲንግ በታጥቀው ሲዋጉ የነበሩ አገር ውስጥ ተመልሰው እንዲሰሩ ተፈቅዶላቸው ሰፊ የሆነ ኢንቫይሮንመንት የሚያስችል ኢንቫይሮንመንት ተፈጥሯል ይሄ ትልቅ ነገር ነው ተደርጎም ታስቦም የማይታወቅ ነው አንዳንዱ እንደምታዩ ነው ከእንትን ላይ የቆመ ነው ጠርዝ ላይ በአመለካከትም በምንም የማይገናኝ ኤክስትሪምሊ የተለያዩ ኃይሎች አንድ ላይ መጥተው መነጋገር እንደሚችሉ አስመስክሯል ሌሎችም እንደዚሁ ለምሳሌ ውጪ ሄዶ ዜጎችን መጎብኘት አገር ውስጥም ህዝቡን ማነጋገር ችግሮችን መረዳ እነዚህ ትላልቅ ስራዎች ናቸው በዚህ እንዳለ ነው እንግዲህ በአጋጣሚ ከኦሮሚያ የወጡ የለውጥ ኃይሎች የሀገሪቱን የመምራት እድል ያገኙትና የኦሮሞ ህዝብ እነዚህ ወጣቶች ወይም የለውጥ ኃይሎች ጊዜ ቢያገኙ የሚልም ነገር አለውና በጣም ራሽናል የሆነ ህዝብ ነው በአንድ ጊዜ አይደለም ጥያቄዎች በሙሉ ይመለሱልኝ ያለው ነገር ግን አሁን ስታዩ ቴንደንሲ ኦፍ ያን እነዛ ጥያቄዎች ተረስተው ሳይመለሱ ወደ ሌሎች አጀንዳዎች የመግባት ቴንደንሲም ይታያል ይሄ አደገኛ ነው ይሄ ሊታይ የሚገባ ነው ወጣቱ ቅድም ያልሽኝ አሁን ዩኒቨርሲቲ የገባው ብቻ አይደለም እኮ ከዩኒቨርሲቲ ጨርሶ የወጣውም አለ ገና ወደ ዩኒቨርሲቲ የሚገባውም አለ የት ነው ያሉት እነዚህ ልጆች ስራ ይዘዋል ኤምፕሎይመንት ኦፖርቹኒቲ ተፈጥሮላቸዋል ይሄ በተለይ ተምረው ስራ ሳያገኙ የሚቀሩ ተማሪዎች ፊሊፕ ኮትለር ምን ይላቸዋል ትሬንድ አን ኤምፕሎይድ አርሚ ነው የሚላቸው የሰለጠኑ የተማሩ ነገር ግን ስራ የሌላቸው ስለዚህ
ለእንትን የተዘጋጀ ወታደር ነው ማለት ነው። ይጠይቃል፣ መብቱን ሊያስከብር ይፈልጋል። ስለዚህ እዚህ አካባቢ ስራዎች መሰራት እንዳለባቸው ይታየኛል። አንደኛ መንግስት ሪኮግኒሽን መስጠት አለበት። እነዚህ ልጆች ወጣቶች የለውጡ ኃይል ናቸው። ለውጡን አምጥቷል፣ ምንም ጥያቄ የለውም። በቻለው መጠን ደግሞ እነዚህን ጥያቄዎች ኦዲት አድርጎ ለምሳሌ ወደ ኦሮሚያ ብትመለሺ የኦሮሞ ህዝብ ሲጠይቅ የነበረው ምን ጥያቄ ነው? ከዛ ውስጥ ምን ተመለሰለት? እንደው ግን ዶክተር ወጣቱ እንደውም የዩኒቨርሲቲ ተማሪው ብቻ ሳይሆን አንዳንድ ጊዜ ያው እንግዲህ ያሉት በኦሮሚያ ውስጥ በተለይ የሚኖሩ ወጣቶች ትናንትናም የተመለሰልን ጥያቄ ብቻ አይደለም ሳይሆን ጥያቄውን እንደው ወደ ጎን ትተነው ትናንትናም ስንሞት ነበረ፣ ዛሬም ተመልሰን እኛውንን እየሞትን ያለ ነው የሚልም ነገር ያነሳሉና እርሶ ምን አሉት እዚህ ላይ ምን አስተያየት አሉት? እኔ እንግዲህ ማየው ምንድነው እነዚህ ልጆች ወይም ወጣቶች ግንባራቸውን ሰጥተው ታግለው ይሄንን ኃይል እንዲወጣ አድርጓል። ከፍተኛ ስራ ከፍተኛ መስዋዕትነት ነው ያደረጉት። እነዚህ ወጣቶች ወደ ስራ መግባት አለባቸው፣ ሪኮግናይዝድ መሆን አለባቸው፣ ወደ ስራ መግባት አለባቸው። ኤምፕሎይመንት ኦፖርቹኒቲ ሊፈጠርላቸው ይገባል፣ ሪስፔክትም ይገባቸዋል የሚል ነገር አለኝ። ትላንት ሞተናል ዛሬም እየሞትን ነው የሚለው ትንሽ አሳሳቢ ነው። ምክንያቱም ትላንት ወጥተው ሲሞቱለት የነበረው ጥያቄ እነዚህ ናቸው። ኦኬ መንግስት አሁን ማድረግ ያለበት እነዚህን ጥያቄዎች መመለስ ነው። ለምሳሌ እኔም ብትወስጂ ዝም ብሎ ዩኒተሪ አንድ ሀገር፣ አንድ ባንዲራ፣ አንድ ቋንቋ የሚለው ነገር እኔ ላይ እንዲጫንብኝ አልፈልግም። ኢትዮጵያዊ መሆኔን ምንም የሚያጠራጥር ነገር የለውም። ነገር ግን የኔን አይደንቲቲ ያከበረ ኢትዮጵያዊነት ነው የምፈልገው። ኦሮሞ፣ ሙስሊም እንደ ዋታቪው ያንን ያከበረልኝን እኔ ራሴ ፓስፖርቴ እኮ ኢትዮጵያዊ ነው የሚለው ምንም ጥያቄ የለውም። ስለዚህ እነዚህን ጥያቄዎች መመለስ ነው ለነዚህ ልጆች። እስር፣ ዱላ፣ ማስፈራራት እነዚህ ነገሮች ምንም አይጠቁም ካሁን በኋላ። ምክንያቱም ቅድም አንስቼልሻለሁ ማሰር፣ መግደል፣ ማስፈራራት መልስ ቢሆን ኖሮ በ60ዎቹ በ70ዎቹ ያለቀው ወጣት ደርግ የጨረሰው ወጣት ከዛም በ27 አመቱ የተደረገው ያ ሁሉ ለመሆኑ ኢትዮጵያ ውስጥ ነው የሚያሰኝ አይነት ግፍ የፖለቲካ ኢንትረስቱ ያላቸው ሰዎች ለነሱ መልስ አልሰጠም፣ አልሆነላቸው። ፌል ፕሮጀክት ነው። ስለዚህ አሁንም ቢሆን መልስ መስጠት ነው። ሰው መግደል በምንም ሂሳብ ሰይጣናዊ ነው። አሁን ከውጭ የገቡ ኃይሎች ምናምን የሚባለው ቁማር ነው። ቁማሩ የኪሳራ ጨዋታ ነው። ቢካዝ ሰው መግደል መጨረሻው ኪሳራ ነው። ከዩኒቨርሲቲ በተለያዩ ምክንያት የተባረሩ ተማሪዎች መኖራቸው ይታወቃል። በፖለቲካ አመለካከታቸው ምክንያት ሊሆን ይችላል። እንደው በተለያየ ነገር ከዩኒቨርሲቲ የተባረሩ ተማሪዎች አሉ። ተመርቀውም ውጤታቸው ያልተሰጣቸው እንዲሁም ደግሞ ስራ መቀጠር የማይችሉ ተማሪዎች አሉ የሚባል ነገር አለና መንግስት ለነዚህ ምን አደረገ? የተወሰነ ለውጥ አለ ብለውኛልና መንግስት ለነዚህ ምን አደረገ? ካላደረገስ ምን ማድረግ አለበት? ከዩኒቨርሲቲ የተባረሩትማ የተባረሩ ናቸው። ዩኒቨርሲቲ ትምህርት ብቃቱ የላቸውም፣ አላሟሉም። ስለዚህ ሌላ እድል ይሞክሩ ነው አሁን እየተባለ ያለው። በተለያየ ነገር ነው እነዚህ አሁን እንግዲህ እርሶም ቀድም እንዳነሱልኝ ወይም ደግሞ ማናችንም እንደምናውቀው ከዩኒቨርሲቲው በእንትን ብቻ አይደለም ይባረሩት ውጤት ስለማይችሉ ወይም ደግሞ መማር ስለማይችሉ ውጤታቸው ዝቅተኛ ሆኖ ሳይሆን በፖለቲካ አመለካከታቸው ይሄንን ትደግፋላችሁ ተብለው የተባረሩ ተማሪዎች አሉ። ከተለያየ ህብረተሰብ ክፍል የመጡ ተማሪዎች ማለት ነው። እሱ እኔ እንደማስታውሰው ከሆነ እንግዲህ ተማሪዎች ብቻ ሳይሆኑ መምህራንም ተባረዋል። በወቅቱ የነበረው የፖለቲካ ግለት እና ግፍ ያንን ስራ አሰርቷቸዋል፣ ተባረዋል። በአጋጣሚ ሆኖ ግን አሁን ያሉት ጠቅላይ ሚኒስትር በዛ ጊዜ የተባረሩት 42ቱም መምህራን ወደ ስራ እንዲመለሱ አድርገው አሁን ስራ ላይ ተመልሰው እየሰሩ ናቸው። በግፍ የተባረሩት ያ 300 ምናምን ተማሪዎች ናቸው ይመስለኛል የኦሮሞ ተማሪዎች።
ምን መልስ ተሰጣቸው ለኔም ጥያቄ ነው። እንደውም እጄን ሳወጣ ነበር በአጋጣሚ ስብሰባው ላይ ነበርኩና ጠቅላይ ሚኒስትሩ ስለ 42ቱ ሲጠየቁ እኔ ደግሞ የ300ን ልጠይቅ እጄን ሳወጣ ነበር እድሉን አላገኘውም። ቢያንስ ይቅርታ ሊጠየቁ ይገባል ቢያንስ ምክንያቱም ያለ ምንም ጥፋት በግፍ በፖለቲካ ምክንያት የተባረሩ ልጆች ናቸው። በተለይ እነዛ 300 ምናምን የሚሆኑ የኦሮሞ ልጆች ዛሬ አንዳንዶቹ ከፍተኛ ደረጃ ላይ ናቸው፣ የሆነ ቦታ ነው ያሉት። አንዳንዶቹ ግን እንዲሁ መክነው ቀርቷል። ስለዚህ ቢቻል እድሉን ባገኝ እኔ ይህን ጠይቃለሁ። እነዛ ሰዎች ልጆች ይቅርታ መጠየቅ ነበረባቸው ወይም አለባቸው የሚል ነገር አለ። ምክንያቱም ኢኳሊ ጠቅላይ ሚኒስትሩ ኦፕን ሆነው 42ቱን ሰዎች ወደ ስራ መልሰዋል። እነዛ አሁን ወደ ትምህርት ቤት ይመለሱ አትያቸው፣ ጊዜው ረጅም ነው። ወደ ተሰማሩበት ተሰማርቷል። ግፍ የደረሰባቸው ግፍ ደርሶባቸው የት እንዳሉ እኔ መረጃው የለኝም። ነገር ግን ቢያንስ ይቅርታ መጠየቅ አለባቸው። አሁን ያለው መንግስት አይደለም አክቹአሊ የነበረው ነው ያርገው። ሲስተሙ ግን ሲስተም ስለሆነ ኢንስቲትዩሽንስ ስለሆኑ ያባረረውም ዩኒቨርሲቲ ይሁን መንግስትም ይቅርታ መጠየቅ ያለበት ይመስለኛል። ሌላ እኔ ቅድም ያነሳሁት አሁን በአሁን ሰዓት ዝም ብሎ ተባረው በዲሲፕሊን የሚሆን በአካዳሚክ ፐርፎርማንስ ዩኒቨርሲቲ ውስጥ ዝም ብሎ የሚቀመጡ ተማሪዎች አሉ። እንደውም እነዚህ የጸጥታው የችግሮች መነሻ መሰረት ናቸው ብዬ ነው የማምነው። ወይ ክሊር አድርጎ መሄድ ካለባቸው ክሊር አድርጎ ከዩኒቨርሲቲ መውጣት አለባቸው። ካልሆነም ሪአድሚት አድርገው ትምህርታቸውን ቀጥለው ቶሎ መሸኘት አለባቸው። ዝም ብሎ 6 አመት 5 አመት 4 አመት የሚቀመጥ ተማሪ ምክንያታዊም አይደለም፣ ሌላም አላማ አለው ማለት ነው። እንደምታውቂው ባለፉት 27 አመታት እንደውም የፖለቲካ ድርጅቶች እጃቸውን ዩኒቨርሲቲ ውስጥ ቀጥታ ነው የሚያስገቡት። በቀጥታ ስራ የሌላቸው የሴኩሪቲ ስራ የሚሰሩ በቃ ይሄው የሆነ ክትትል የሚያደርጉ ሰዎች አሉ። ምንድን ከየት ነው የሚያጡት አታውቂያቸው። ዛሬም አሉ። ይሄ ዊዳውት መደረግ ያለበት ዩኒቨርሲቲዎች የመማሪያ ቦታ ናቸው። መንግስት አይቆጣጠራቸውም። ስቴክ የለውም ማለት አይደለም። መንግስት የራሱ ስቴክ አለው፣ የሚከታተልበት መስመር አለው። ፕሮፌሽናል በሆነ መልኩ ይከታተላቸዋል፣ ይቆጣጠራቸዋል፣ ጋይድ ያደርጋቸዋል። በሌላ በኩል ደግሞ እነዚህ ተቋማት ከፖለቲካ ነጻ ሆነው ከፖለቲካ ነጻ ስልሽ የተማሪዎች አመለካከት የመምህራን አመለካከት ምናምን አይደለም። ዶክተር ያማን ነው ኃላፊነቱ። አሁን በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ከስጋት ነጻ ሆነው ከየትኛውም የህብረተሰብ ክፍል ይምጡ ነጻ ሆነው ትምህርታቸው ላይ ትኩረት እንዲያደርጉ ማን ነው ኃላፊነቱን መውሰድ ያለበት? ትምህርታቸው ላይ እንዲያተኩሩና ምንም አይነት ከተጽዕኖ ነጻ ሆነው እንዲማሩ ኃላፊነቱ የማን ነው? እኔ እንግዲህ እንደሚታየኝ አንደኛ ይሄ ተቋም ነው። አሁን የመንግስት ተቋማት ናቸው በብዛት የከፍተኛ ትምህርት ዩኒቨርሲቲዎች የመንግስት ተቋማት ናቸው። ቁጥር 1 መንግስት ኃላፊነት አለበት። ይሄ ግልጽ ነው። በማያዳግም መልኩ መንግስት ኃላፊነት አለው። በተለይም አሁን ይኸውልሽ እነዚህ ዩኒቨርሲቲዎች ኤክስተርናል ኢንቫይሮንመንቱን መቆጣጠር አይችሉም። ዱ አንደርስታንድ ሚ? እነዚህ ተቋማት ናቸው። ውጪውን መቆጣጠር አይችሉም። ውስጣቸውን መቆጣጠር ይችላሉ። እሱም ተርሞይሉ ከባድ ነው። ስለዚህ ከውጪ የሚገባውን ኢንቫይሮንመንት መቆጣጠር ያለበት መንግስት ነው። ቁጥር 1 መንግስት ስልሽ መንግስት የሀገሪቱ መንግስት ነው። ሁለተኛው መንግስት ለዚህ ስራ ይሰራል ብሎ ያስቀመጠው ሚኒስትር አለ። እሱ ሚኒስትሪ የሳይንስና ከፍተኛ ትምህርት ነው የሚባለው። አሁን አዲስ ከትምህርት ሚኒስቴር ወጥቶ ራሱን ችሎ የሳይንስና ቴክኖሎጂን ቴክኒክና ሙያን አዳብሎ የሚሰራ ተቋም ነው። ይሄ በቀጥታ ይመለከታል። ስለዚህ እነዚህን ስራዎች በሲስተምም ይሁን በፖሊሲ ደረጃ አድሬስ ማድረግ ይጠበቅበታል። ሶስተኛው ተቋሙ ራሱ ነው። ዩኒቨርሲቲዎች ራሳቸው ይመለከታቸዋል ይሄ የኔ ኮንሰርን እነዚህ ዩኒቨርሲቲዎች ምን ያክል ሪስትራክቸርድ ሆነዋል፣ ምን ያክል ተለውጧል፣ ምን ያክል ይሄንን ለውጥ ተቀብለው ማራመድ ይችላሉ የሚለው እንዳለ ሆኖ ያ ተቋም ፕራይመሪሊ የሱ ኃላፊነት ነው። እንደውም ካስፈለገ ላስረዳሽ የምፈልገው በኃይለ ሥላሴ ጊዜም ቢሆን ፖሊስ፣ ወታደር፣ ጦር ወደ ዩኒቨርሲቲ እንዲገባ አይፈልግም። እንደውም ልጅ ካሳ ይሄን ሲከላከሉ ነበር የሚል ነገር ሰምቻለሁ ባለፈውና አይፈቀድም። ምክንያቱም ዩኒቨርሲቲዎች
የዚህ እንትን ቦታ አይደሉም። የመማር ማስተማር ስራ የሚካሄድባቸው ሰላማዊ ቦታ ናቸው። ማንም በነጻነት ወጥቶ የሚገባበት ሲፈልግ ላይብራሪ ሲፈልግ ዶርም ሲፈልግ ግቢ ውስጥ የሚያነብበት የሚያውቅበት የሚጠይቅበት ቦታ ነው። ነጻ አካዳሚክ ፍሪደም ሁሉ ያለበት ቦታ ነው። ስለዚህ ተቋማቱ ራሳቸው በዚህ አይነት መልኩ መያዝ መታየት ያለባቸው ስለሆነ ተቋማትም ተጠያቂነት አለባቸው። ከዛ አልፎ አሁን በአሁኑ አደረጃጀት ክልሎች አሉ፣ ህብረተሰቡ አለ፣ ተማሪዎች ራሳቸው አሉ፣ መምህራን አሉ፣ የአስተዳደር ሰራተኞች አሉ። ኦል ስቴክሆልደርስ ለዚህ ጉዳይ ኃላፊነት አለባቸው። ግን ከሁሉ በላይ ቁጥር 1 ኃላፊነት ያለበት መንግስት ነው። ምክንያቱም መንግስት አቅሙም ጉልበቱም ኃይሉም አለው። በተለይ ይሄ ከውጪ ወደ ውስጥ የሚገባ ወይም የሚገቡ ረጃጅም እጆችን መቁረጥ የመንግስት ጉዳይ ነው የሚሆነው። በወልዲያ በተማሪዎች ላይ በዩኒቨርሲቲው ተማሪዎች ላይ ጥቃት መድረሱ ይታወሳል። እንዲሁም በጎንደር ዩኒቨርሲቲም እንዲሁም የኦሮሞ ተማሪዎች ላይ ጥቃት ደርሷልና ካነሱት አይቀር እንደዚህ አይነት ጥቃት በተማሪዎች ላይ ሲፈጸሙ የክልሉ መንግስት ሚናው ምንድነው? ምክንያቱም አሁን እንግዲህ ተማሪዎችን ራሱ በመናነጋግርበት ወይም ደግሞ የተማሪዎቹ ፍላጎት ከኦሮሚያ ከመጡ የኦሮሚያ መንግስት ከዚህ ቦታ እንዲያስወጣን እንፈልጋለን የሚሉ ጥያቄዎችን ሲያነሱ ነበርና የክልሉ መንግስት ሚናው ምንድነው? ሌላው ደግሞ እርስዎ ቀድመ ያነሱት ነገር አለ። ፖሊሶች ወይም ደግሞ ማንኛውም መሳሪያ የታጠቀ ኃይል ወደ ዩኒቨርሲቲው እንዲገባ አይፈቀድም ነበር ብለውኛል። በአሁኑ ሰዓት ግን ተማሪዎቹ ያላቸው ነገር ተቃራኒ ነበር። ምንድነው? እኔ እንኳን የማስታውሰው ለምሳሌ አማራ ክልል ላይ ከሆነ ተማሪዎች እየተማሩ ያሉት በወልዲያ ዩኒቨርሲቲ የነበረውን ነገር እንኳን ብናስታውስ የክልሉ ልዩ ኃይል ይውጣልንና ፌዴራል ይግባልን የሚሉ ጥያቄዎች እነሱ ነበር። ከምን የመጣ ነው ይሄ ጥያቄ የሚነሳበት ምክንያት? ይሄ ከባድ ጥያቄ ነው። አንደኛ እነዚህ ተቋማት የፌዴራል ተቋማት ናቸው። ዩኒቨርሲቲዎቹ የፌዴራል ናቸውና ጉዳዩን ወደ ክልል ብቻ እንትን ማድረግ አይቻልም። ፌዴራል መንግስት የመጀመሪያ ኃላፊነት ያለበት ስትራክቸር ነው። ጥያቄ የለውም። ሚኒስትሩም ይሁን መንግስት እንዳለ ማለት ነው። ከዛ ባለፈ ግን እነዚህ ተቋማት አየር ላይ አይደሉም ያሉት፣ የሆነ ቦታ ነው ያሉትና ክልሉ ይመለከታል። አንዳንድ ቦታዎች ላይ ቦርድ አባላትም ናቸው። ኢቭን እንትን አካባቢ ስትሄጂ አሁን ክፍለ ሀገር ስትሄጂ ክፍለ ሀገር ራሱ የቦርድ አባላት የሆኑበት የመንግስት አካላት በዛ ሌቭል ስላሉ ዝም ማለት አይችልም። ይሄ መሆን ያለበት ቁጥር 1 እነዚህ ዩኒቨርሲቲዎች የፌዴራል መንግስት ስለሆኑ የፌዴራል መንግስት አስፈላጊውን ክትትል በየጊዜው ማድረግ ይኖርበታል፣ መቆጣጠር አለበት፣ መከታተል አለበት። እዚህ ውስጥ የክልሎችም ጉዳይ አለ። በብዙ መልኩ ይመለከታቸዋል። ሎኬሽኑ እዛ ነው። የውጪው ሴኩሪቲ ለዲጋዝ ፖይንት ቅድም ያልኩት ነገር ነው። ከዩኒቨርሲቲው ቀጥሎ ያለው ትምህርት ሚኒስቴር አይደለም ወይም ፌዴራል መንግስቱ አይደለም። ከዩኒቨርሲቲ ቀጥሎ ያለው የክልሉ መንግስት ነው። አካባቢው በሙሉ የሴኩሪቲ ጉዳይ ከውጪ ወደ ዩኒቨርሲቲ የሚገባው ኤቭሪቲንግ በክልሎች አካባቢ ያለ ጉዳይ ስለሆነ ክልሎችም ከፍተኛ ሮል አላቸው ብዬ ነው የምገምተው። ለሁሉም ግን መሆን ያለበት ወደዛ ሽሪንክ ከማድረጋችን በፊት የፌዴራል መንግስት የሚጠበቅበትን ስራ ሰርቷል ወይስ አልሰራም? እነዚህ ተቋማት እንደ ፌዴራል መንግስት ተቋማት የሚጠበቅባቸውን ሰርቷል ወይስ አልሰሩም የሚለው ይሆንና የክልል መንግስታትም ከፍተኛ ኃላፊነት ያለባቸው መሆኑ ኢንትረስት አላቸው። ይሄ ለምሳሌ አንድ ተማሪ ከዚህ ሄዶ እዛ ክልል ከዚህ እዛ መሄድ የለበትም። እንደዚህ አይነት ፖለቲክስ ማይክሮ ፖለቲክስ እኔም አውቃለሁ። እኔ ግን እንደ አንድ ባለሙያ የማየው ይሄ ልክ አይደለም። ኢትስ ክራይስ ማኔጅመንት ክራይሱን ለመፍታት የምናደርገው ጥረት እንጂ ትክክለኛው ነገርማ እሱ አይደለም። ልጆቹ እኮ ተገናኝተው ካልቸር ለካልቸር ባህል ለባህል መላወጥ ራሱ ኦኬ ያደጉበትን ቋንቋ ኤቭሪቲንግ መላወጥ ራሱ አንድ ትልቅ ነገር ነው። ይሄ ሀብት ነው ራሱ። ግን በአግባቡ ካልተያዘ በስተቀር አደገኛ ነው። ይሄ ለምን ሆነ ሲባል ደግሞ የውጪ ኢንቫይሮንመንት እኮ የሚያመጣው ነገር ነው። ለምሳሌ ብሔርተኝነት በሃየር ኤጁኬሽን ሌቭል እኮ አንቺ ኦሮሞ ነሽ፣ አንቺ አማራ፣ አንቺ ትግሬ፣ አንቺ ጉራጌ በዚህ ሴንቸሪ ውስጥ የምንባባልበት ሌቭል አይደለም።
እዛ ሳይንስ ነው ሐሳብ ነው አይዲያ ነው ያ ልጅ ማንነቱን ሽጦ ሊሄድ አይችልም ይዞት ነው የሚመጣው ይሄንን ዳይቨርሲቲ መቻቻልን አንዱ ያንዱን ደግፎ መሄድን ማስተማር ያለበት ተቋሙ ነው መንግስት ነው ካልሆነ በስተቀር ለወደፊቱም ራሱ አደገኛ ነው የሚሆነው ይሄ ማኔጅመንቱም ራሱ አደገኛ ነው የሚሆነው ኦኬ አሁን ክራይስ ስለሆነ ለጊዜው ያለው ሶሉሽን ይሄ ነው ማለት ይቻል ይሆናል ነገር ግን በጣም ራሽናል የሆነና የሚያዋጣ አይነት አስተሳሰብ ነው ብዬ አልገምትም እኔ ምክንያቱም እኛ እዚህ አገር ትምህርት ዩኒቨርሲቲ ልከን ከማስተማር አልፎ ውጪ መላክ መቻል አለብን እኮ ቻይና ልከል እንድላካል አሜሪካ ይላካል ጃፓን ፈረንሳይ ይላካል ይሄ ልጅ ይመለስ ማለት አትችልም ዋናው ጉዳይ ምንድነው ፌር የሆነ አስተማማኝ የሆነ ሰላም secured የሆነ ቅድም ያነሳውልሽ ነገር ነው these are institutions whereby students can peacefully learn in better place ነው የሚላቸው እንደም ሳይንሱ a better place to learn in ነው ስለዚህ ይሄንን ነው መጀመሪያ መስራት ያለብን አሳይመንቱን መስራት ያለብን ክራይስ ማኔጅመንቱን ከመስራታችን በፊት መጀመሪያውኑ በጥንቃቄ ባይዘው የኛ ጋር ችግሩ ነገሮች ከሆኑ በኋላ ነው ሪአክት የምናደርገው ይሄ አይደለም ሪትሮስፔክቲቭሊ ምንድነው ያለው ብሎ አጥንቶ መጀመሪያ ነው መስራት የሚያስፈልገውና አይ ቲንክ ያ የክራይስ ማኔጅመንት ነው ብዬ ነው ማምነው እንግዲህ ዶክተር እኔ ያስኩትን ጥያቄ ጨርሻለሁ በመጨረሻ ማለት የሚፈልጉት ነገር ካለ 2 ደቂቃ እድሉን ልስጦትና ውይይታችንን በዚሁ እንቋጫለን የኔ መልእክት ግልጽ ነው እነዚህ ተቋማት መማሪያ ቦታዎች ናቸው መመራመሪያ ቦታዎች ናቸው ማወቂያ ቦታዎች ናቸው ቤተሰብ ልጆቹን ሲልክ አምኖ ነው ወደሱ የላካቸው ወደዚህ ተቋማትና ለመንግስት ነው የሰጠው ለነዚህ ተቋማት ነው የሰጠው ስለዚህ ህግና ደንብ በሚገባ ተከብሮ እነዚህ ተቋማት የተቋቋሙበት ምክንያት አላቸው በዛ ላይ ብቻ አተኩሮ የመማር ማስተማሩ ስራ የምርምሩ ስራ የሚሰራበት ቦታ ሆኖ እጃቸውን ከሚያስረዝሙ የፖለቲካ ኃይሎች መጽዳት አለበት ብዬ ገምታለሁ ሁለተኛው እነዚህ ኢንስቲትዩሽንስ አሁን የሚካሄደው ለውጥ አንኳር ቦታ መሆን አለባቸው ለውጡ ወደ እነዚህ ገብቶ ኢንስቲትዩሽናላይዝድ አልሆነም ስለዚህ እንደውም ከፍ ሳረገው የትምህርት ሚኒስቴርም የሳይንስና ቴክኖሎጂም እነዚህ ዩኒቨርሲቲዎች ሪስትራክቸርድ መሆን አለባቸው ይሄንን ለውጥ ሊሰሩ በሚችሉበት አቅም ላይ መገኘት አለባቸው እኛ ረሳ ነው ይመስለኛል እኔ አሁን ተርቡለንሱም ሁሉም ነገር ከፍተኛ ስለሆነ እነዚህ ተቋማት ፈንዳሜንታሊ ሪስትራክቸርድ መሆን እንዳለባቸው የረሳ ነው ይመስለኛል ዝም ብሎ የነበረውን ያስቀጠሉ የሚንገታገቱ ናቸው ሌላው የፖለቲካ አባዚያችን ወደዛ ባሄድ ጥሩ ነው አሁን ኤክስትሪምሊ የተለያዩ እንትኖች ናቸው ያሉት ለምሳሌ የድሮን የመመለስ ቴንደንሲ በቃ ውደደው እኔ ወደድኩትን አይነት ለኔ ሚኒንግ አይሰጠኝም ለምሳሌ የአጼዎቹን ጉዳይ ስታይ ሚኒሊክ አሉ ኃይለ ሥላሴ ያሉ እንደዚህ ያለ ለዚህች ሀገር የሆነ ነገር ሰርቶ ይሆናል ሰርቷል ነገር ግን ኢኳሊ መጥፎ ነገር ሰርቷል ለምሳሌ የኦሮሞ ህዝብ ለነዚህ ንግስታት ያጨብጭብላቸው ብቲ ያሟል ምክንያቱም ቁስል አለውና ሌሎች ነገሮችም አብሮ የሚሄዱ አሉ ለምሳሌ የአኖሌ ሐውልት አይገባም የሌላው ይገባ እንደዚህ አይነት ቁስል የሚነካኩ ነገሮች ጭራሽ መወገድ አለባቸው ብዬ አምናለሁ ያሞኔ አሁን እዳውን ልንከፍል አንችልምኛ ያኔ የነበረው መንግስት ኪንግስ ባያቸው ከፈለግሽ የራሳቸውን ስራ ነው የሰሩትና ማህበረሰቡ አይደለም ያንን የሰራው ያ ብሄር አይደለም እሱ ነው የሰራው ያንን አምጥተን እዚህ ጥላቻ ምንዘራበት ጊዜ ማቆም አለበት ያለፈው ታሪክ ነው ከታሪክ መማር ነው አሁን ያለውን አይተን የወደፊቱ ምን መሆን አለበት የኛ ጉዳይ ነው የሚሆነው ግን we have to be critical ለምሳሌ በቃ ለነዚህ ንጉሶች ስገጂ ብትይ ለኔ አይሄድልኝማ አይሆንም ምክንያቱም ሆን ብለው ፕላን አድርገው በተለይ ኦሮሞ ህዝብ እንዳይማር በነሱ ጊዜ የነበረውን ብቻ ሳይሆን ወደፊት ራሱ ሊደርስበት የሚችለውን በደል ካልኩሌት አድርገው ሲሰሩ የነበሩ ናቸው ይሄም በዚሮ ማባዛት አይቻልም ለምሳሌ ኃይለ ሥላሴን ብትወስጂ በውጭ ዓለም ያደረጉት ንግግር one of the best
ተብሎ ነው የሚወራው በዲሞክራሲ ይሁን በከለር ይሁን በቋንቋ ይሁን እንደዚህ አገር ውስጥ ሲገቡ ግን ሌላ ናቸው ስለዚህ ደብል ፌስ ነበራቸው ማለት ነው ለኔ ይሄ ስለማይዋጥልኝ ተሸከም ልትይኝ አይገባም ያለፈው አልፏል ትላንት እነሱ ለሰሩት ህዝቡ አይደለም የሚጠየቀው የሆነ ብሔር አይደለም የሚጠየቀው አሁን አዲስቷን ኢትዮጵያ ለመገንባት እኔ የሚታይ ነገር የተቻቻለ ሁሉንም ያከበረ ኦኬ የሁሉንም መብት እኩል የሚያይ አገር ነው መፈጠር ያለበት እንደው ፖለቲከኛ አይደለሁም እንጂ ፖለቲከኛ ለመሆን ብዳዳ ወይም በፈልግ ለዚህች ሀገር መብት ይሄው እኔ እውነተኛ ፌደራሊዝም ነው የሚል የራሴ አቋም አለኝ ይሄ እንደ መምህር ማወራው ሳይሆን እንደ ከወጣሁበት ማህበረሰብም ቢሆን ከደረሰብን ጭቆናና ተጽዕኖ ከኦሮሞ ህዝብ ጥያቄም አንፃር እነዚህ ጥያቄ ያላቸው ወደ ቤት ስንመለስ ደግሞ የኦሮሚያ ክልል መንግስት የኦሮሚያ ክልልን የሚያስተዳድረው ኃይል መስራት ያለበት ነምበር 1 ህዝቡ የሚጠይቀውን ጥያቄ አንድ በአንድ ኦዲት አርጎ መመለስ መቻል አለበት ምክንያቱም መሰረቱ ይሄ ነውና የኛ ልጆች የኛ የለውጥ ኃይሎች አሁን ከኦሮሚያ አልፈው አገር እያስተዳደሩ ስለሆነ መሰረታቸውን መርሳት የለባቸው እዛ ላይ ቆመው ነው መስራት ያለባቸው because ቤዝሽ ነውና ሁለተኛ ያንን ሲያስተዳድሩ አገር ስለሚያስተዳድሩ ሁሉንም ሰው በኩል አይን ነው ማየት የሚጠበቅባቸው ለማጠቃለል ያክል ካሁን በኋላ እቺ አገር ሆና የምትቀጥለው ሁሉም ሰው በኩል ያለ ምንም እንትን ይሄ ፌኮ አይደለም እውነተኛው መብት ሲከበር ማንነትሽ ሲረጋገጥ የህዝቦች ጥያቄ ሲመለስ እንደዛ ሆኖ ሊኖር ይችላል ብዬ ገምታለሁ ካልሆነ በስተቀር ያንቺን ፍላጎት ባንዱ ላይ ጭነሽ በግድ ዋጪው ምትይ ከሆነ ያደገኛ ነው ስለዚህ የሰለጠነ አካሄድ ያስፈልገናል የሰለጠነው አካሄድ መወያየት መነጋገር መስማማት ህዝቡን መስማት የወጣቱን የቄሮና ቀሬን ጥያቄ ትሪት ማድረግ ወጣቱ ደግሞ ቄሮና ቀሬ ለብቻው ይቆም ኃይል ባለመሆኑ የህዝቡን ጥያቄ ትሪት ማድረግ የግዴታ ሂሳብ ነው ይገምታለሁ ይሄንን ለማለት እንችላለን እጅግ በጣም አመሰግናለሁ ዶክተር ጥሪና አክብረው እዚህ ድረስ መጥተው እንደዚህ የመሰለ ጥሩ ውይይት ስላደረግን በአድማጭ ተመልካቾች ስም እጅግ በጣም አመሰግናለሁ የተከበራችሁ የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾቻችን ውይይታችን እንደተከታተላችሁት ነበር ቀሪ የኦሮሚያ ሚዲያ ኔትወርክ ዝግጅቶቻችን ይቀጥላሉ ጥሩ ጊዜ ይሆንላችሁ